አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ ሀያት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በየላችሁበት ሰላማችሁ ብዝት ይበልልኝ። ያው በጣም ብዙ ጊዜ ቆይቻለሁ ማለት ነው። አሁን አልጠፋም፣ በቃ ብቅ እላለሁ። ሴዲ ምን ሆነ ነው ቪዲዮ መስራቱን ትተሃል በሰላም ነው ወይ እያላችሁ ለጠይቃችሁኝ ከልብ አመሰግናለሁ ማለት ነው። የማታውቁኝ ካላችሁ ሴዲ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። የዛሬው ትምህርት ማለት ነው ሙዝ ለጤናችን የሚሰጠን 12 አስደናቂ ጥቅሞች አሉት። እነሱን እናያለን ማለት ነው። ሙዝ በንጥረ ነገር ይዘታቸው ከበለጸጉ ፍራፍሬዎች አንዱ ሲሆን በውስጡ በርከት ያሉ እንደ ማግኒዥየም፣ ፖታሽየም፣ አይረን፣ ዚንክ፣ አዮዲን፣ ቪታሚን ኤ እና ቪታሚን ቢ፣ ቪታሚን ኢ፣ ቪታሚን ኤፍ ይዟል ማለት ነው። በጣም ብዙ ቪታሚኖችን በውስጡ ይዟል ማለት ነው። እንግዲህ ሙዝ እኛ አሁን ጥቅሙን አናቅም፣ ዝም ብለን ነው የምንበላው አይደለ? እናያለን። አንደኛ የኃይል ምንጭ ነው። ሙዝ በውስጡ ቪታሚን፣ ሚኔራልና ካርቦሃይድሬት በመያዙ ኃይል ለማግኘት ይጠቅማል ማለት ነው። ኃይል ለማግኘት ይጠቅመናል። ሁለተኛው ለምግብ መንሸራሸር ይጠቅማል። ይህም የሚሆነው ሙዝ በውስጡ የቃጫ ባህሪ ፋይበርነት ስላለው ነው ማለት ነው። ወደ ሶስተኛው ስንሄድ የጨጓራ ህመምን ያስታግሳል። ጨጓራ ጠንካራ ግድግዳ እንዲኖረውና በጨጓራ ውስጥ ያለውን አሲድነት በመቀነስ ህመምን ያስታግሳል ማለት ነው። የልብን ጤንነት ይጠብቃል። ሙዝ በፖታሽየም የበለጸገ ስለሆነ ይህም ለልብ ጤንነት አስፈላጊ ነው ማለት ነው። አምስተኛው ክብደትን ለመቀነስ ይረዳል። ሙዝ በውስጡ አነስተኛ ቅባት እንዲሁም ብዙ ፋይበር ስለያዘ ክብደት ለመቀነስ ይረዳል። ስድስተኛው አኒሚያን ለማከም ይረዳል። ሙዝ በውስጡ በዛ ያለ የብረት ማዕድን ስለያዘ ይህም የቀይ የደም ሴልን ማነስን ይከላከላል ማለት ነው። ሰባተኛው ጋር ስንሄድ ነፍሰ ጡሮችን ከህመም ይታደጋቸዋል ማለት ነው። ነፍሰ ጡር ሴቶችን የሚያጠቃ የጠዋት ህመም የሚባለውን ለማከም ይረዳል ማለት ነው። ስምንተኛው ጋር ስንሄድ የአይንን ጤናን ያሻሽላል። ሙዝ ቪታሚን ኤን ስለያዘ የአይን በሽታን ይከላከላል ማለት ነው። ዘጠነኛው ጋር ስንሄድ በወባ ትንኝ የተነደፈ ይፈወሳል። የተነደፈበት ቦታ በመያዝ ልጣጩን በማሸት ማለት ነው ከህመሙ ይፈወሳሉ ማለት ነው። አስረኛው ጥርስን ያነጣል። በሙዙ ልጣጭ ሁልጊዜ ጥርስዎን ሲፍቁ ለአስደናቂ ፈገግታ ይኖረውታል ማለት ነው። አስደናቂ ፈገግታ ይኖራችኋል ማለት ነው። 11ኛው የተጎዱ የሰውነት ቆዳን ያስተካክላል። የፊት መሸብሸብና የቆዳ መሰንጠቅንም ይከላከላል። 12ኛው ክንታሮትንም ያድናል ማለት ነው። ሙዝ በፖታሽየም የበለጸገ ስለሆነ ክንታሮትን የማዳን አቅሙ እጅግ በጣም ከፍ ያለ ነው ማለት ነው። እስከ ዛሬ ያው ሙዝን ዝም ብለን እንበላለን አይደለ? አሁን ጥቅሙን አየን። ለወደፊቱ ጥንቃቄ እናደርጋለን ማለት ነው። ምንድነው ጥቅሙ የሚለውን ነገር ካወቅን በደንብ እንጠቀማለን ማለት ነው። ሙዝ እጅግ በጣም እውነቱን ለመናገር በጣም ወሳኝ ነው። እሺ፣ ሌላው የምናየው ማለት ነው ፊት ላይ የሚወጡ አላስፈላጊ ነጠብጣብ እንዴት በቀላሉ ልናጠፋ እንችላለን የሚለውን እናያለን። የፊት ቆዳ ላይ የሚወጡ ሽፍታዎች እና ነጠብጣቦች ምልክቶች አብዛኛውን በወጣትነት እድሜ ክልል ላይ ይስተዋላሉ ማለት ነው። እነዚህ ሽፍታዎችና ነጠብጣብ ምልክቶችን ገጽታን የማበላሸት አቅማቸው ከፍተኛ ነው። የነበረን ቆዳ ይዘት የመቀየር አቅማቸው ከፍ ያለ በመሆኑ ይህን ችግር ለመከላከል ደግሞ ሕክምና ማድረግ ተገቢ ነው። ይሁን እንጂ ከሕክምና ባሻገር ተፈጥሯዊ በሆነ መንገድ ማከም እንደሚቻል ነው መረጃዎች የሚያሳዩት። ለእንደዚህ ደግሞ የማዕድን ውሃ፣ የተፈጥሮ ውሃ እና የምግብ ማጣፈጫ ወይም ፐርሰሊ ተክል በመጠቀም ይህን ማከም ይቻላል። የሚያስፈልጉ ነገሮች 25 ግራም ፐርሰሊ፣ 300 ሚሊ ግራም የታሸገ ውሃ የማዕድን ውሃ ማለት ነው፣ 200 ሚሊ ሊትር የተፈጥሮ መጠጥ ውሃ ነው ማለት ነው። አዘገጃጀቱን ስናየው ማጣፈጫውን በ200 ሚሊ ሊትር የተፈጥሮ ውሃ በማፍሊያ እቃ አድርጎ ማፍላት ማለት ነው። ከዛ አውርዶ ማቀዝቀዝ፣ የማፍሊያውን እቃውን ክዳን ከፍቶ ለ30 ደቂቃ ያክል በዛ መልክ ማቆየት። ከፍታችሁት በዛ ልክ እንደዛው እንደተከፈተ ትንሽ የተወሰነ ደቂቃ ማቆየት ማለት ነው። የፈላውን ነገር ውስጥ ባዕድ ነገሮች ካሉ ለይቶ እነሱን ማውጣት ነው ማለት ነው። ቀጥሎ የማዕድን ውሃን
መጨመርና ውህዱን በጠርሙስ ገልብጦ ማቀዝቀዣ ውስጥ ማስቀመጥ። አጠቃቀሙ ውህዱ የተጎዳ ቦታ ላይ በመቀባት ውህዱን ማለት ነው የተጎዳው ቦታ ላይ መቀባት ለግማሽ ሰዓት ያክል በቦታው ካቆያችሁ በኋላ ማለት ነው መታጠብ። ከዛ በኋላ ትታጠቡታላችሁ ማለት ነው። ስለዚህ ይህን ተግባራዊ ለማድረግ ዝግጁ ሁኑ። በደንብ ተዘጋጅታችሁ በስነ ስርዓት ከሰራችሁ ውጤቱን ታዩታላችሁ ማለት ነው። እሺ ሌላው የምናየው ስትሮክ ምንድን ነው ነው። ስትሮክ ማለት ወደ አንጎል የሚሄደው የደም ፍሰት ሲቋረጥ ወይንም በደም ስር ፍንዳታ ሲፈጠር የአንጎል ህዋሶች መጎዳት ነው። ስትሮክ ፈጣን ሕክምና ካልተደረገ ሞት ወይንም እንቅስቃሴ መቋረጥ፣ ለመናገር፣ ለማውራት መቸገር፣ ለማስታወስ መቸገር ያመጣል። የስትሮክ አይነቶችን እኔ በዋናነት 2 አይነት ስትሮክ አሉ። አስኬሚክ ስትሮክ አብዛኛውን የተለመደና የሚበዛው የስትሮክ አይነት ነው። አስኬሚክ ስትሮክ የሚባለው ማለት ነው የሚፈጠረው በተለያየ ምክንያቶች የአንጎል ደም ስር በሚዘጋበት ወይንም በሚጠብበት ጊዜ ነው። ብዙ ጊዜ በደም ግፊት፣ በኮሌስትሮል እና በልብ ችግር ምክንያት ይመጣል። ሁለተኛው የደም ፍሰት ስትሮክ፣ ይህ ደግሞ የአንጎል ደም ስር በሚፈነዳበት ጊዜ ይከሰታል። መንስኤዎቹን እንይ። የስትሮክ በሽታን የሚያመጡ ዋና ዋና ምክንያቶችን እንይ። አንደኛ ከፍተኛ የደም ግፊት፣ በጣም ዋና ዋና ምክንያቶች የስኳር በሽታ፣ ሶስተኛው ሲጋራ ማጨስ፣ አራተኛው ከፍተኛ ኮሌስትሮል፣ አምስተኛው ውፍረት የልብ በሽታ ነው፣ ስድስተኛው ማለት ነው። ሰባተኛው አልኮል ብዙ መጠጣት፣ ስምንተኛው የእንቅስቃሴ አለመኖር፣ ዘጠኝ የቤተሰብ ታሪክ ማለት ነው። የስትሮክ ምልክቶችን እንይ። አንድ በስትሮክ የተጠቃ ሰው ከእነዚህ ቢያንስ አንዱ ምልክት ይታይበታል። አንድ የፊት ክፍል መጣመም፣ በጣም የሚገርም ነው። ብዙ ሰዎችን ያለሁ ለካ ይሄ ነው ማለት ነው። እኔም አላቅም ነበር በፊት ማለት ነው። አንድ የፊት መጣመም ይፈጠራል ማለት ነው፣ ስትሮክ ማለት ነው። እና ስለዚህ ጥንቃቄ ማድረግ ነው። አንድ እጅ ወይንም እግር ድካም ይሰማቸዋል ማለት ነው። ለማውራት ለንግግር መቸገር፣ ድንገተኛ ከባድ ራስ ምታት፣ የአይን እይታ መቀነስ፣ መራመድ መቸገር፣ ራስ ማዞር፣ ለማንበብ መቸገር፣ ራስን መሳት። ልብ በሉ፣ ስትሮክ ሲከሰት በፍጥነት ወደ ሆስፒታል መሄድ ህይወትን ያድናል። በቤት ውስጥ ማድረግ ያለባችሁ ከሆስፒታል በኋላ፣ አንድ የእጅና የእግር እንቅስቃሴ ማድረግ ፊዚዮቴራፒ፣ 2 የንግግር ልምምድ፣ 3 ጤናማ ምግብ፣ አትክልት፣ ፍራፍሬ፣ ጨው መቀነስ፣ ዘይት ያነሰ ምግብ፣ መድኃኒት በስርዓት መውሰድ። እንዴት መከላከል ይቻላል? አስከፊ በሆነው ስትሮክ ላለመያዝ እነዚህን ማድረግ ጠቃሚ ነው። የደም ግፊትን መቆጣጠር፣ ሲጋራ አለማጨስ ማለት ነው። መደበኛ እንቅስቃሴ ማድረግ፣ ቢያንስ ለ30 ደቂቃ በቀን መንቀሳቀስ ማለት ነው። አራተኛው ጤናማ ምግብ፣ የስኳር በሽታ መቆጣጠር፣ ክብደትን መቀነስ፣ አልኮል መቀነስ እና ሌሎችንም ማድረግ ህይወታችንን ከስትሮክ መዳን እንችላለን ማለት ነው። ስለዚህ ስትሮክ ማለት በጣም እውነቱን ለመናገር አስከፊ በሽታ ነው። ስለዚህ ሁላችሁም ጥንቃቄ ለማድረግ ሞክሩ። እሺ በስከ መጨረሻ የምናየው ማለት ነው የፊት ወደ ጎን መዞር ወይንም መጣመም የፊት ቅርጽን የሚቀይር በፊት ነርቭ መጎዳት ምክንያት የሚመጣ የፊት ጡንቻ ሽባነት ነው። ፊትን የሚመግቡ ነርቭ ከጭንቅላት ውስጥ የሚወጣ ሲሆን ጭንቅላት ውስጥ ወይንም ከጭንቅላት ሲወጣ በሚጓዝበት መንገድ ላይ በሚደርስ ጫና ወይንም ጉዳት ምክንያት ሊከሰት ይችላል። ምክንያት በአብዛኛው ይህ ነው የሚባል መንስኤ ባይኖረውም እንደ ምክንያት ግን የሚከተሉትን ያጠቃልላል። በጆሮ አካባቢ በሚከሰት የአየር ግፊት ግጭት፣ ጆሮ አካባቢ በሚደርስ ጉዳት፣ ጥፊ፣ ቦክስ፣ ሌላም ጭንቅላት ላይ በሚደርስ አደጋ፣ ስብራት፣ ደም መፍሰስ ወዘተ፣ ስኳር ህመም፣ ሌሎች ነርቭን ሊጎዱ የሚችሉ ህመሞች ማለት ነው። በነርቭ ብግነት መቆጣት፣
በቫይረስ አማካኝነት በሚከሰት ቁስለት፣ ስትሮክ ህመም፣ አደጋ፣ ጭንቅላት ውስጥ እጢ የመሳሰሉት። ህክምና እንደየመንስኤው ህክምናውም የተለያየ ይሆናል። የህክምና ባለሙያዎች የህመሙን መንስኤ ከለዩ በኋላ የተለያዩ አማራጮችን በመጠቀም ለማከም ይሞክራሉ። የቁስለት ህመም ማስታገሻ መድኃኒት፣ የፊዚዮቴራፒ ህክምና፣ ቀዶ ህክምና፣ እጢ ወይንም እባጭ በሚኖርበትና ነርቭን የተጫነው ነገር ማስለቀቅ ሲያስፈልግ፣ አልፎ አልፎ የፊት ውበትን ለማሳለጥ የሚሰጥ ቀዶ ህክምናና ሌሎችም ማለት ነው። ትሪገር ፓይንት ቴራፒ ትሪገር ፓይንት ቴራፒ የደረቅ መርፌ ህክምና ማለት ነው። የፊት ጡንቻ እንቅስቃሴ፣ የአንገት ጡንቻ እንቅስቃሴ መደረግ ያለበት ጥንቃቄ፣ አይንን በመነጽር መሸፈን፣ ፊትን ሞቅ ባለ ውሃ መታጠብ፣ የአይን ድርቀትን መከላከል ያስፈልጋል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ።